አባ ዳቦ ግዛልኝ እርቦኝ ነው። ሂዶ ረዛ በእናት ይሄ ለማስቲሹ እኮ ነው። በእናት እንዴ ለዳቦ እኮ ነው ያለ። እኔ ስለማቃቸው ነው። አሁን ሄዶ ይጠጣበታል። ለምን ትሰጪዋለሽ? ሞኝ ነሽ እንዴ? ፈጣሪም ላንተ ገንዘብ ሲሰጥህ እንደምትጠጣበት፣ እንደምትጨፍርበት፣ እንደምትዘሙትበት ኃጢአት ለሆነ ነገር እንደምታወጣው የማያውቅ ነው እንደሚመስልህ? ፈጣሪ ገንዘብ የሰጠህ ካንተ በታች ላሉ ሰዎች እንድትሰጠው፣ ለሌሎች ደስታ እንድትፈጥርበት ነው። እሱ ግን ኃጢአት ሰራህበት፣ ወደ ሲኦል መግቢያ ትኬትን ቆረጥክበት ብሎ መልሶ አልወሰደብህም። ደግ አምላክ ታጋሽ አባት ነውና እስክትመለስ ይጠብቃል። አዎ በቃ ልስጠው እንዴ? ለሱማ ሰጥቼዋለሁ። የምር መስጠት ከፈለክ ግን ትውልድን በክርስቲያናዊ ስነ ምግባር የሚያንጹ የቤተ ክርስቲያናችን ስውር ጓዳዎችና የሚስጥር መዝገቦች፣ የመማፀኛ ቅዱስ ስፍራዎች ለሆኑ ገዳማት መስጠት ትችላለህ። በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የሚገኙ አባቶች አሁንም በዓታቸው ተሰርተው አላለቀም። በዚህ አካውንት ያለንን በመላክ በዓታቸውን ጨርሰን የበረከቱ ተሳታፊ እንሆን።